እሺ አሁን ሰዓቱ ደረሰ። ሱቅ እሄድና ብዙ እቃ እገዛለሁ። ግን መጀመሪያ እህቴ ከተነሳች ላይ ነው። እሺ ተኝታለች። እናቴ የት ሄደች? ሽንት ቤት ናት። አዎ ሽንት ቤት ናት። ስለዚህ ሱቅ እንሄድ። እሺ ሱቅ የት አለ? እዚህ ጋ ነው። እሺ ሱቅ ደርሻለሁ። አሁን ደግሞ ብዙ እቃ ነው የምገዛው። እናቴ ሳትነሳ ብዙ እቃ ልግዛ። ብዙ እቃ አለ። ሁሉንም የምገዛው ሲያምር። እሺ መጀመሪያ እስኪ ልፈልግ። ስልክ አለ እገዛለሁ። እሱ ያለ በሙሉ ነው የምገዛው በእናቴ ብር። ሰው ደግሞ አታውቅም። ለምን እጠብቀዋለሁ ቤት ስሄድ። እሺ ይሄ እስክርቢቶ፣ ይሄ ኤፕላስ ወረቀት። እሺ ይሄ እሱ ይሄ አያምርም። ይሄ ምንድን ነው? መነጽር። ውሻ እገዛለሁ ልክ እንደ ድመት። በጣም ደከመኝ። አቤት አሁን ልመለስ ነው። እስኪ የፈለኩት እቃ አለ። ሻንጣ እፈልጋለሁ። ሌላ እቃ ሄድፎንስ። አየው እሱን የምፈልገው። ደረስኩበት። አሁን ቤት ልሄድ። አሁን እቃ ይዤ ቶሎ ብዬ ወደ ቤት ልመለስ። በጣም ደከመኝ። አሁን ወደ ቤቴ አሁን ቀስ ብዬ ልመለስ። እሺ ተኝቷል። ስለዚህ እዚህ ውስጥ እደብቀዋለሁ። አሁን እስካሁን ቶሎ ብዬ እነሱ ሳያውቁ ልተኛ። ጠዋት ሆነ። እንዴት ጠዋት ሆነ? እኔ ምንም ሳልተኛ ቆይ ቶሎ ልተኛ። እሺ ሱቅ እንሄድ። በጣም ተዘጋጅቻለሁ። እስኪ ጓደኛ ቼክ ላድርጋት። እንዴ ተኝታለች እንዴ? እሷ ሁልጊዜ ነው እናት የምታስነሳኝ። አንቺ ምን እየሰራችሁ ነው? እንደ ተኛችሁ ተነሳችሁ? ምን እየሰራችሁ ነው? ኦኬ ወደ ሱቅ እንሄዳለን ዛሬ። እንግዲህ ተዘጋጃችሁ? ያቺኛዋስ ተዘጋጀች? አዎ እኔ ተዘጋጅቻለሁ። እህትሽስ ተዘጋጀች? አይ እሷ ገና የተኛች ነው። እንዴ እስካሁን ድረስ ምን ሆና ነው? ደክሟት ነው? እንጃ። ማሪቱ ተነሽ፣ ቶሎ ተነሽ። አይ ደከመኝ ምናምን አይሰራም። ሱቅ እንሄዳለን ብዬሻል ነበር ጠዋት። ግን ተነሽ እኮ ነው የምልሽ አንቺ። አሁኑኑ ተነሽ። ትናንትና እሄዳለሁ ስትይ አልነበረ? አይ ማሚ ደከመኝ። ዛሬ ምን ነው ደከመኛልሽ? አይ መሄድ አለብሽ። ተዘጋጅ። መሄድ አለብሽ። እሺ አልፈልግም። ለማንኛውም ለባብሽ መጣሁ። እሺ ማሚ መቼ ነው የምንሄደው? አሁን ነው የምንሄደው። አሁን እሺ አሁን ነው የምንሄደው። ተዘጋጃጅ። እንዳታዩ የገዛሁት ነገር ካየች ትቀርፈኛለች። ሱቅ አልሄድም። በጣም ደከመኝ። ማትሄጂው ለምንድን ነው? ምክንያት ቶሎ ልበሽ። አሁኑኑ
እሺ ለብሰዋለሁ። እሺ ነግሬሻለሁ። ሂጂ ማሚ ልልበስበት ሂጂ። እሺ ቶሎ ለብሰሽ ጠብቂ። እሺ ማሚ ሂጂ። ወደ ሱቅ እንሄዳለን። ሂጂ እንዴ ምን ሂጂ አበዛሽ እንዴ ልብስ ልቀይራ። አንቺ ልጅ ዛሬ አላማርሽኝም። ምን እያደረግሽ እንደነበረ አላውቅም። ሂጂ እሺ ይሄ ልብሴ ላይ ሲያምር ልብሶቼ። እስኪ እህቴ ምን ያደረገች ቼክ ላድርጋት። ምንድነው ይሄ የገዛሽው እቃ? አልገዛውም። መሬት ላይ ነው ያገኘሁት። መሬት ላይ እንዳትናገሪ። እናገራለሁ አሁን። አይ መሬት ላይ አገኘቼ ነው እናገራለሁ። እሺ የመጣች ነው በእናትሽ። እሺ በቃ እናገራለሁ። ግን ይሄ መጥፎ ነገር ነው። መጥፎ ነው። ለምን እናገራለሁ አሁን። ቻው ማሚ። ምን ሆንሽ? እሷ እቃ ብዙ ገዝታ ደብቃለች እዚህ ውስጥ። አዎ ደብቀዋለች። ከየት አምጥታ? ብር ከየት አምጥታ? ካንቺ መሰለኝ። እንደዚህማ አይደረግም። ውሻ አገኘች ጠዋት ተነስታ። አዎ በማታ መሰለኝ። እንዴት እንደዛ ታደርጋለች? መጥፎ መጣውልሽ። ገራፊያት። እኔ እኮ እዛ ቁም ሳጥኑ ጋር ስትቆሚ እኮ ነቅቼብሻለሁ። ምን ሆነሽ ነው እዛ ቁም ሳጥኑ ጋር የቆምሽው? ኧረ ልብስ ቀይሬ ነው። ደከመኝ ግን ተኛ አንዴ 5 ደቂቃ። አንቺ ልጅ ታይ ዛሬ እየረበሽ ነው ያለሽው። ግን ትንሽ ደግሞ የምሰማው ምንድን ነው? ሱቅ ሄደሽ ነበር ዛሬ ጠዋት? ኧረ እውነቱን ተናገሪ። እንዴት ነው እሄዳለሁ? እውነቱን ተናገሪ። ዛሬ ደከመኝ። ብር ከየት አምጥተሽ ነው የሄድሽው? ግን ተኛ። የት አለ እቃው? አይቻልም። ትላንት ጠዋት አልተኛሽም ማለት ነው። እሺ እቃውስ የለም። ስታረጊ እንደነበር ትናገሪያለሽ። ተነሽ እኮ ነው የምልሽ። አሁን አንሄድም። ተነሽ። ገራፊያት መግረፊያ ይዤልሽ እመጣለሁ። ኧረ ደግሞ ምንድን ነው እዚህ ቁም ሳጥን ውስጥ ያለው? ምንም የኔ አይደለም። መሬት አገኘቼ ነው። ጠዋት ሱቅ ሄደሽ ነበር እንዴ? ይሄን ሁሉ ቦርሳዬ ከየት መጣ? ሄርፎኑ ከየት መጣ? ገራፊያት ከየት አምጥተሽ ነው? ኧረ ሱቅ ሄደሽ ነበር። ለዚህ ነው ደከመኝ የምትይው? ጭራሽ ዛሬ ሱቅም አትሄጂም። ታይማውት ይሰጥሻል። አርፈሽ እዚህ ትቀመጫለሽ። ጭራሽ ገንዘብ ወስደሽ ደግሞ በጠዋት እቃ ገዝተሽ ትመጫለሽ። ምን አይነት በቃ ታይማውት ላይ ነሽ። በቃ እኔና እሷ እንሄዳለን። አንቺ ቤት ነው የምትቀመጪው። ለምን ቤት ነው የምትቀመጪው? ተኝ፣ እዛው ተኝ። በቃ ታይማውት 3 ቀን ብዙ ቀን አትሄጂም ሱቅ። ለብዙ ቀን አትሄጂም። ተኛለሁ። ሁለተኛ እንዳይለመድሽ አድርጌ ነው የሚቀጣሽ። ሄዳለሁ። ትቀጫለሽ። እሺ ማሚ በእናትሽ ነይ። አንቺና እኔ እንሄዳለን። እሺ እሺ። እሷ እዛው ትቅር። ታይማውት ላይ ነች።